ኤልያን ፍቅረኛ አለ? ማነው ስሟ? ኡና። በሳይኪክ ነው ዩዛሊ የምናወራው፣ ግን አብዳክሽን ሲኖር ግን እሷ ያለችበት ቦታ ላይ ሄዳሉ። ሙሉ ቪዲዮውን እንደሰማችሁ ተስፋ አደርጋለሁ። ግን በማን ያዘዋል እሸቱ ፖድካስት ላይ ቀርቦ ወንድማችን ኡና የምትባል ሌላ ዓለም ውስጥ የምትኖር ወይም ደግሞ ኤሊየን ፍቅረኛ እንዳለችው ተናግረዋል። ቪዲዮውን ስታዩት ተገርማችሁ ተጨንቃችሁም ሊሆን ይችላል። ብቻ ግን እንደዚህ አይነት ሀሳብ የኒው ኤጅ ተከታዮች ሀሳብ ነው። ኒው ኤጆች እነማን ናቸው? የሰው ልጅስ የኤሊያን ፍቅረኛ ሊኖረው ይችላል ወይ? አሁን እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ ይፈልጋለሁ። ቪዲዮ ድጋሚ ነው እየሰራሁት ያለሁት። ኮሚኒቲ ጋይድላይንስ ምናምን ብሎ አምጥቶብኛል። ብቻ ግን እናንተ ኮፒ ሊንክ ማድረግ እንዳረሱ። በመጀመሪያ ግን ኤሊያኖች ምንድን ናቸው? ከየትስ ነው የመጡት? ምን አይነት መልክ አላቸው? አይነትስ አላቸው የሚለውን ነገር እነግራችኋለሁ። በመጀመሪያ ግን ይህንን ምስል ተመልከቱት። ጭንቅላቱና አይኑ፣ ከዛ ደግሞ የሰውነቱ ቅጥነት ከምን ጋር እንደሚመሳሰል የሆነ ምስል ጭንቅላታችሁ ውስጥ እንዲፈጠር እፈልጋለሁ። ምስሉን ፕሮሰስ እስክታደርጉት ድረስ ግን ከሆነ አካል ጋር ላስተዋውቃችሁ። ሊሊት ትባላለች። ሊሊት በጥንታውያን መጽሐፍት እንደሚነገረው ከሆነ የአዳም የመጀመሪያው ሚስቱ ነበረች ይባላል። ነገር ግን ሊሊት ሳሙኤል ከሚባል መልአክ ጋር በዝሙት ትወድቅና ከገነት ትባረራለች። እነዛ ኮተታም የሆኑ መጽሐፍት እንደሚሉት ከሆነም እሷ ከሄደችለት በኋላ ነበረ እግዚአብሔር መጥቶ ከባድ እንቅልፍ ጥሎበት ከጎና አጥንቱ ሔዋን የፈጠረለት። ግን ይቺ ሴት ኦሬዲ በእግዚአብሔር ዘንድ ስለተረገመች ወደ እርኩስነት ወደ እርኩስ መንፈስነት ተቀየረችና ሰዎችን ማስጨነቅ ጀመረች። ነገር ግን ለአንዳንድ ሰዎች አታስጨንቃቸውም፣ ህይወታቸውን ታቀልላቸዋለች እንጂ። ምክንያቱም እሷን ተዋርሰው ይኖሩ ነበረ ጥንታውያን ነገስታት፣ በአሁኑ ሰዓት ያሉም ባለሀብቶች። ቆይ እንዴትስ ነው የሚዋረሷት? ለምንድን ነውስ የሚዋረሷት የምትሉ ከሆነ ግን ሊሊትን የሚዋረሷት ሚስት እንድትሆናቸው ነው። ሚስት እንድትሆናቸውም ግብር ማቅረብ አለባቸው። እጃቸውን በስለት አርደው ደማቸውን በመስጠት ማስተር ቤት በማድረግ ደግሞ ዘራቸውን በማፍሰስ እና ሊሊት እንደምትለው ከሆነ የአዳም የመጀመሪያው ሚስት ነበረች ማለት ነው የምትሉ ከሆነ ግን አይደለም። ከተዋረሷት በኋላ የሰጧት ስምና ገጽታ ነው። ይችን መንፈስ የተዋረሱ ሰዎች ደግሞ በእንቅልፍ ልባቸው መጥታ ነው የምትገናኛቸው። ሜዲቴት ሲያደርጉም ትመጣባቸዋለች፣ ሲተኙም በስሊፕ ፓራሊሲስ መልኩ መጥታ ትገናኛቸዋለች። ግን ይህ ስሜት እናውቀዋለን። ተኝተን በእንቅልፍ ልባችን ከባድ የሆነ የሚጨንቅ ኃይል ያርፍብንና በስመ አብ ማለት ስንፈልግ ያቅተናል። በሌላ ቀን ደግሞ ወንዶች ከሆንን ቀን ላይ ያየናት ሴት መስላ እናታችን መስላ ያጋጥማል። ባይዘወይ ፍቅረኛችንም መስላ መጥታ በእንቅልፍ ልባችን ትገናኘንና ዘራችንን ታስፈስሰናለች። ሴቶችንም መጥቶ በእንቅልፍ ልባቸው ይገናኛቸዋል። ልክ እንደኛ አባታቸው መስሎ ሊመጣ ይችላል፣ ፍቅረኛቸው መስሎም ሊመጣ ይችላል። አሁን እዚህ ጋር ከተሳሳትኩኝ እንድታርሙኝ ይፈልጋል። ይህ አባታችን ወይም ደግሞ እናታችን መስሎ መጥቶ የሚገናኘን መንፈስ ደግሞ ከእናታችንና ከአባታችን የመጣች አይነ ጥላ ስለሆነች ነው። አሁን ደግሞ እዚህ ጋር ትንሽዬ ነገር ግልጽ ላደርግላችሁ። መንፈስ ከሆነ ጾታ የለውም ትላላችሁ አይደለ? ነገር ግን መንፈስ የጾታ ማሊያ መልበስ ይችላል። ይህን ነገር ከነገርኳችሁ በኋላ ግን የዚህ ፍጥረት መልክ መጥቶላችኋል ወይ? ካልመጣላችሁ ግን ላስረዳችሁ። ይህ ፍጥረት ወይም ደግሞ ይህ ኤሊያን ተብሎ የሚጠራው ክሪኤቸር የሚመሳሰለው የተመጣጠነ ምግብ እጥረት ካጋጠማቸው ህፃናት ጋር ነው። ካልሆነ ከሌላ ጋር በእርግጠኝነት ይመሳሰላል። እሱም ፎቶውን እዚህ ጋር ማስቀመጥ አልችልም፣ ብቻ ግን ጉግል አድርጋችሁ እንድታዩ ትፈልጋለሁ። ፊተስ ብላችሁ ወይም ደግሞ የ3-4 ሳምንት ጽንስ። ይህ ፍጥረት በብዙ ካልቸሮች እንደዚህ ተደርጎ ነው ፖርትሬ የሚደረግ። እሺ ከአዲስ ጽንስ ጋር ተመሳሰለ፣ ግን ጉዳዩ ምንድን ነው? ምን ልትለን ፈልገ ነው የምትሉኝ ከሆነም አሁንም እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ ይፈልጋለሁ። ብዙ ጊዜ ጽንስ የሚጨናገፈው ወይም ደግሞ ሴቶች ጽንስ የምታስወርዱት ምን ስትሆኑ ነው? ሳይፈለግ ሲቀር ነው አይደለ ጽንሱ። እናም ያልተፈለገ እርግዝና የሚመጣው ደግሞ በምንድን ነው? በዝሙት ነው። ባለትዳሮች እንደዚህ አይነት ነገር እንደማታደርጉ ተስፋ አለኝ። ብቻ ግን ይህ ያልተፈለገው እርግዝና፣ ይህ መደፈር ወይም ከወንድ ከአባት የመጣ እርግዝና ከሆነ ወደ ጎን እንተወውና ብቻ ግን በዝሙት የመጣ ከሆነ ግን ይወርዳል። ክፉ መናፍስት ወይም ደግሞ ሰይጣን ይቺ ዓለም እየተፈታተናት ያለው ደግሞ በምን ኃጢአት ነው ካላችሁ በዝሙት ነው። እናም በዝሙት ያረከሰን ነገር እንዳይበቃው ከዛ በኋላ የተፈጠረው ጽንስ ደግሞ እንድናስወርደው ያደርጋል። ማን? ይህ ክሪኤቸር። እናም እስካሁን ድረስ ያወራሁላችሁ ነገር ወንድማችን ከሚያወራው ጋር እንደተገጣጠመ ተስፋ አደርጋለሁ። ከተገጣጠመ ደግሞ ወንድማችን እጅግ በጣም ተሸውዷል ማለት ነው። ምክንያቱም አሁን እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ ይፈልጋለሁ። ምክንያቱም ሰይጣን መልአክን መስሎ ይመጣል፣ ክርስቶስን መስሎ ይመጣል፣ ድንግል ማርያምን መስሎ ይመጣል። ይህንን ቪዲዮ ላሳያችሁ። ምን አይነት ዘዴ ተጠቅመህ ነው ቅዱስ ሚካኤል ነኝ ያልከው? በቃ ለሰዎች ይታያለው። አቤት ሌሎች መንፈሶች ይታያሉ። ለሌሎች መንፈስ ነው የምትታየው? እግዚአብሔር ሆይ ሕይወቴ ተበላሽታለች፣ ስለዚህ ይለውጥልኝ ዘንድ ቅዱስ ሚካኤልን ላክልኝ ብሎ ለመነ። ቅዱስ ሚካኤልን ላክልኝ ብሎ ለመነ። እሺ ከዛ ኋላ እኔ ከቻልኩኝ እና ቅዱስ ሚካኤል መሰለው እሱ ሌሎች ልጆች እንደዚህ ቀና እያሉ ስለሚያይ በቃ እና ሕይወቴ ሊለውጥልኝ ቅዱስ ሚካኤል ላክልኝ ብሎ ያሆናል ልጁ አመነ።
የአባታችን እድሜና ጸጋ በረከታቸው ያብዛልንና ግን ሰምታችሁታል አይደለ? ቪዲዮ ሰይጣን በብዙ መልክ መስሎ ሊመጣ ይችላል። ኤሊያንም መስሎ ሊመጣ ይችላል። ወንድማችን ግን እዚህ ፖድካስት ላይ ቀርቦ የተናገረው ስለ ኤሊያን ብቻ ሳይሆን ስለ ሜዲቴሽን ብቻ ሳይሆን ስለ መተትም ተናግሮ ነበረ። አንድ ሰው ጉበት በሽተኛ እንዲሆን ከተፈለገ በሽተኛ ይሁን እያልክ መደጋገም ይቻላል ብሏል። ነገር ግን ይቺ እየደጋገምክ ሰው ማሳበድ ሰው ማሳመምም እናቃታለን። ምክንያቱም እንዴት መሰላችሁ? እነዚህ ኒው ኤጅ ተከታዮች ካርማ ይሉታል። እናትና አባቶቻችን ደግሞ ከራማ ይሉታል። ወደ የጠንቋይ ቤቱ ሄዶ ማፈንደድ ሳይኖርባቸው ወደ የደብተራው እየሄዱ መልከስከስ ሳይኖርባቸው እናቶቻችን እቤታቸው ቁጭ ብለው ቡናቸውን እያፈሉ እየካደሙ የአባቴ የእናቴ ከራማ ሂደህ ድፍት አድርግልኝ፣ እንደዚህ አድርግልኝ፣ ልጄን አስመርቅልኝ፣ ስራ እንዲኖረው አድርግልኝ እያሉ መተት በአፋቸው ይሰሩ ነበረ። ምክንያቱም እናቶቻችን ይህ የሚካድሙለት መንፈስ የእናቴ አባቴ ከራማ የሚሉት መንፈስ እውነትም ጠባቂ መልአክ ስለሚመስላቸው ነው። በሌላ በኩል ደግሞ አሉ እያወቁ ማን እንደሆነ እያወቁ ጠቋር አዳልሞቴ እያሉ እየጠሩ ሰዎችን ሂዶ ድፍት እንዲያደርግላቸው የሚመኙም የሚያደርግላቸውም አሉ። ነገር ግን ከኒው ኤጅ ተከታዮች አባባል ጋር እንግጠመው። እነሱ ካርማ ይላሉ። ካርማ ማለት ደግሞ ላደረከው ጥሩ ነገርና መጥፎ ነገር ያው አጸፋው ታገኘዋለህ ማለት ነው። መጽሐፍ ቅዱሳችን ደግሞ ምን ይላል? የአፍህን ፍሬ ትበላለህ አይደለም የሚለው። ሆሆ አንተ ልጅ በጣም እየቀባጠርክ ነው የምትሉኝ ከሆነ ግን አሁን እዚህ ፓርት ላይም ልብ ብላችሁ እንድታደምጡኝ ይፈልጋለሁ። አብዛኞቻችን አይምሮ ውስጥ የቀረ የሆነ አፈ ታሪክ አለ። ሔዋን ድብቅ ልጆች ነበሯት። እግዚአብሔር መጥቶ ልጆችሽን አሳይኝ ሲላት ስደብቃቸው ጊዜ የተደበቃችሁ ድብቅ ሆናችሁ ቅሩ ሲላቸው ጊዜ የተረገሙ ሆኑ እነሱ ናቸው ክፉ መናፍስት ሆኖ እኛን እያጠቁን ያሉት የምትሉ ከሆነ ይህ መጽሐፍ ቅዱስ ላይ የለም። ነገርኳችሁ። ሰይጣን በብዙ መልክ ተመስሎ መጥቶ ሰዎችን ያስታል። ቅዱስ ሚካኤል፣ ቅዱስ ዑራኤል በጣም በብዙ ነገሮች። ምክንያቱም ሰይጣን ከሰማይ ሲጣል ለብቻው አልነበረም። ከእያንዳንዱ የመላእክት ነገድ ብዙ መላእክቶችን ስቦ ነው የወደቀው። ቅዱስ ዑራኤል ዘንድ የተሳቡ መላእክት ሆኑ በቅዱስ ዑራኤል ስም ያስታሉ። ዩቲዩብ ላይ እናያቸዋለን እኮ የሜዲቴሽን ክላሲካል ዑራኤል ምናምን ብለው ይጽፉበታል። ቅዱስ ሚካኤል ከሆኑ ደግሞ እኔ ቅዱስ ሚካኤል ነኝ፣ እኔ ቅዱስ ገብርኤል ነኝ እያሉ ያስታሉ። እናም ለወንድማችን አንድ ምክር አለኝ። እሱም ከዶክተር አብርሃም እንዲማር እፈልጋለሁ። ዶክተር አብርሃም እጅግ በጣም ትልቅ ሰው ናቸው፣ የተከበሩ ሰው ናቸው። ነገር ግን በሚያወሩት ነገር ኤሊዮኖችን አዋርተውኛል ብለው በፖድካስት አውርተዋል። ስለ ብዙ ነገሮች አውርተዋል። ግን ጠብ የሚል ነገር እስካሁን እኔ አላየሁም። እና በዚሁ መልክ እድሜያቸው ከገፋ ወንድማችን ዝም ብለህ አትልፋ፣ የትም አትሂድ፣ ሰይጣን ማኑ እያስነካ ነው። እስካሁን ድረስ ግን እኮ ኤሊያን ምን እንደሆነ አልነገርከንም የምትሉኝ ከሆነ ኤሊያኖች በጣም ብዙ ስም አላቸው። ከተለያዩ ቦታዎችም ይመጣሉ። ለምሳሌ ኖርዲክ የሚባሉ ቅድም ያሳየዋችሁ ፎቶ ደግሞ ግሬ ኤሊየንስ ይባላሉ፣ ፐላይዲያንስ ይባላሉ፣ አኑናኪ ይባላሉ። በጣም ብዙ ስም ነው ያላቸው። መልካቸውም በዛ ልክ ይለያያል፣ አይገናኙም። ሰው ልጅ ሊያደርገው የማይችለውን ነገር ደግሞ እነሱ በቀላል አድርገው ማድረግ ይችላሉ። ቴሌኪኔሲስ፣ ማይንድ ኮንትሮል ምናምን በጣም ብዙ ነገር። ይህ ባይዘዌ ራሱን የቻለ አርዕስት አድርጌ የሆነ የ2 ሰዓት ቪዲዮ ብለቅላችሁ ነው የሚሻለው። እናም እነዚህ ኒው ኤጅ ተከታዮች በኒው ኤጅ ሲባል በመሰረቱ በጣም ብዙ ነገሮች ከስሩ የያዘ ነው። ሂንዱይዝም፣ ቡድሂዝም፣ ታኦይዝም እያለ ከብዙ ሀሳቦች ከብዙ ሃይማኖቶች ሀሳቦችን ማግበስበስ ይወዳል። በጣም ኮራ ብለው ደራታቸውን ነፍተው የሚያወሩበት ጉዳይ ደግሞ አለ፣ ፓስት ላይፍ የሚባል። ስለ ፓስት ላይፍ ደግሞ ልንገራችሁ። የሰው ልጅ ከዚህ በፊት አሳማ፣ ከብት፣ አሳ ምናምን ሆኖ ተፈጥሮ ነበረ። በአሁኑ ሰዓት ግን የሰው ልጅ ስጋ ለብሶ እዚሁ ቆሟል። እና በሜዲቴሽን ከዚህ በፊት የነበረው ፓስት ላይፉ ምን እንደሆነ ማወቅ ይችላል ይላሉ። ስለዚህ እነሱን ነገሮች ካወቀ በኋላ ደግሞ ካርማውን ወይም ደግሞ እጣ ፈንታውን ምን መሆን እንደሚችል፣ ቀጣይ ምን ማድረግ እንዳለበት ይማራል ይላሉ። አሁንም ይህ ፓስት ላይፍ የሚባለውን ነገር ከመናፍስት ጋር ላያይዝላችሁ ነው። ምክንያቱም ወንድማችን ፓስት ላይፍ አለኝ ብሎ ነው የሚያስበው። በዛ ልክ ደግሞ ክሎን አለው የሱ ኮፒ ካት አለው የሆነ ስፔስሺፕ ላይ የሚኖር ማለት ነው። እናም ፓስት ላይፍ ሲባል ከኔ የነበረው ትውልድ ማለት ደግሞ ከ10 ከ20 ትውልድ በፊት የነበረው ትውልድ ሰይጣን ያመልክ ከነበረ እየተዋለደ ሰይጣኑ የምታመልከው ከሆነ አብሮ ነው የሚወለደው አይደለ? እየተዋለደ ዘንዶ ላይ ያረፈ፣ ከብት ላይ ያረፈ፣ አዞ ላይ ያረፈ፣ ንስር ላይ ያረፈ አምልኩኝ ይላል። እናም ሰይጣን አብሮ ሲወለድ ወይም አንተ ላይ ሲያርፍ ሹክ ይላል። ሰይጣን እኮ በጣም ሹክ ይላል አይደለ? ይህ ሀሳብማ እኔ አይደለም የምንልበት ጊዜ ስላለ ማለት ነው። እናም በሜዲቴሽን ብዙ ነገሮች እያስተማረ መጽሐፍ ይህንን አንብብ እንደዚህ ግብር ስጥ እያለ ብዙ ነገሮችን ያስተምርሃል። እናም ከዚህ በፊት አርፎበት የነበረውን ሰው ወይም ደግሞ አካል ያንተ ፓስት ላይፍ አስመስሎ ጭንቅላት ውስጥ ይከስትብሃል። እናም አንድ ቪዲዮ ልጋብዛችሁ በዛው ያላችሁ የአባታችን የቀሲስ ሄኖክ ራሳችንን መስሎ የሚኖር የሚተገብርና የሚናገር አይነ ጥላ ክፍል 13 ቀሲስ ሄኖክ ወልደ ማርያም። ይህንን ቪዲዮ ዩቲዩብ ገብታችሁ እዩት። በዛ ላይ ደግሞ ይህን ልጅ የምታውቁት ሰዎች ካላችሁ ስለምን እያወራው እንደነበረ እስካሁን ይገባችኋል። ኒው ኤጆች ከ8 ዓመት በፊትም እንደዚህ ብለው ቪዲዮ ይለቁ ነበረ። እንደዚህ ብላችሁ ሰርች አድርጋችሁ ይህን ልጅ እዩት፣ ምን አይነት ሀሳብ እያንጸባረቀ እንደነበረ
ታያላችሁ። አሁን ከሚዲያ ጠፍቷል፣ ብዙ ዓመት ሆኖታል። ብቻ ግን ይህ ልጅ ስለምን እያወራ እንደሆነ ይገባችኋል። ይህን ቪዲዮ ካየው ነው እኔም በቃ ስለዚህ ልጅ ላውራ ብዬ የመጣሁት። እናም ምን ልላችሁ ፈልጌ ነው የሰው ልጅ ነፃ ፍቃድ እንጂ ኃይል የለውም፣ ፓወር የለውም። መላእክትና እግዚአብሔር ብቻ ናቸው ኃይል ያላቸው። ሰይጣንም ኃይል አለው፣ ግን ጸጋ ስለሌለው እርኩስ ብቻ ነገር ነው የሚሰራው። እናም እስካሁን ድረስ የለፈለፍኩትን ነገር ከትናንቱ ቪዲዮ በጣም አሳጥሬ ፊልተር አውት አድርጌ መቅረት ያለበትን ነገር አስቀርቼን ያመጣሁላችሁ። ቲክቶክ በጣም ሴንሲቲቭ ሆኗል። ብቻ እናንተ ሼር፣ ኮፒ ሊንክ ማድረግ እንዳረሱ፣ ፕላስ ምልክቷንም ተጫኑልኝ፣ ላይክ ማለትም እንዳረሱ ይመኝ